እስኪ የድሬ ልጅ ከብስኩቷ በኋላ የመጣሽ ሞጣዬ እንዴት ነህ? ሰላም ነው። በትልቁ ላርገሽ። አንቺ ደግሞ በጣም ቅድም እየበጠበጥሽ ነው። እስኪ መስኮቱን ክፈችው። አይ መስኮቱን ብዙ ኮምፕሌን እያደረግሽ ነበር። መነጽሩ ያምራል። አመሰግናለሁ ሞጣዬ። አራስ ቤት ስላለው እንትኑን ልከፍትላችሁ። አራስ ነኝ ያልሽ? አዎ ማርያም ተበቅምጥሽ ታስቀምጥሽ። ምንድን ፕሮቴስታንት ነሽ ኦርቶዶክስ? ኦርቶዶክስ ነኝ። ማርያም በሽልምሽ ታውጣሽ። በቅምጥሽ ነው ያልኩ። መቀመጥማ ተቀምጠሽበታል። ይቅርታ በእውነት ተሳስቼ ነው። ማርያም በሽልምሽ ታውጣሽ። አሜን አሜን። ሞጣዬ ደህና ነህ? እኔ በጣም ወንድ ነው ሴት የወለድሽ? ድሬዋ ወንድ ነው። ወንድ በላይ ዘለቀ ተወልደዋል ነው የምትይ? እውነት ነው። አዎ ቴድሮስ ተወልደዋል። ቴዎድሮስ ተባለ? አዎ እንዴ ጎንደር። ኧረ ባንዳን እጅ እንዳይጨርስ። ኧረ ቀይሩ ስሙን። ማሰው ነው የሚጨርስ ድሬዋ። ቴዎድሮስ ከተባለ የባንዳን ቀኝ እጁን ነው የሚቆርጠው በሻሙና እያሰለፈ። አይ ነው እንኳን ማርያም ማረችሽ። ስንት ጊዜ ሆነሽ ከተገላገልሽ? 2 ወሬ። 2 ወርሽ ነው? አዎ። እና ሞጣ እስኪ ታስተላልፊው ነው እንግዲህ። አንቺ ፎቶ ነው እዛ ላይ ያለሽ እንትኑ ጋር ፕሮፋይል ፒክቸሩ ነው? ራሴው ነኝ። በጣም ዜንጥ ነሽ። እንትን በጣም የሚገርም ነው መነጽሩ አደራረጉ ይገርምሻል። እኔ ቴክሳስ የሚባል ሀገር ነው እንዲህ አይነት መነጽር ሲያደርጉ ያየው። አበባ ነው የሚመስል በእውነት እግዚአብሔር የተመቸኝ መነጽር አደራረግ ነው። ባይዞ ዜንጥ ነሽ በእውነት። እኔ ጋር ሳቅ ነው የገባሁት ራሱ እደግ ቴዎድሮስ እደግ። እየሰማሁ ነው ድምፁን። እኔ ልጆች ስላሉ እወዳለሁ ልጅ እኔ